ሰላም የቴምር ፕሮፐርቲስ ደንበኞችና የዩቲዩብ ተከታታዮች ዛሬ የምንገኘው የቴምር ፕሮፐርቲስ ቃል በተግባር ከተገለጠባቸው ሳይቶች መካከል አንዱ ሆነው አያት ፊልተማ ሳይት ነው። ዛሬ እንግዲህ እዚህ የመጣንበት ምክንያት ህንጻው ሙሉ ለሙሉ የግንባታ ስራውና የፊኒሺንግ ስራው ተጠናቆ በቅርቡ ለደንበኞች የሚረከብ ይሆናል። ይህንን በማስመልከት ህንጻው አሁን የሚገኝበት ሁኔታና አጠቃላይ የአሰራር ሁኔታውን አብረን የምንቃኝ ይሆናል። ውስጥ ገብተን ያሉ ነገሮች እንመለከታለን። ከኛ ጋር ቆዩ። የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። እንግዲህ አሁን የምንገኘው እንዳየኸው አያት ፊልተማ ሳይታችን ነው። ግራውንድ ፕላስ 10 የሆነ ሚክስድ ዩዝ አፓርትመንት ነው። ኦልሞስት እያለቀ ነው። አይተኸዋል መቼም አይደል? እስኪ ደግሞ ዞር ዞር ብለህ እየውና ያው ሴፍቲ ፈርስት ብለናል። በትክክል ያው እንዳልኩ ደግሞ ለነዋሪዎቻችን ምቹ አድርገን ነው ፋሲሊቲውን የሚያዘጋጀነው። ኦልሞስት ህንጻው ወደ መጠናቀቁ ያለ ነው። ግንባታው ፊኒሺንግ ስራዎቹ የተጠናቀቁ ናቸው ያሉት። አጠቃላይ የግንባታ ሂደቱን በተመለከተ ደግሞ ካንቺ ሰፊ ማብራሪያ አገኛለሁ ተስፋ አደርጋለሁ። እስኪ ሳይቱ ስለተመረጠበት ምክንያት እንጀምርና ሌሎች ጥያቄዎችንም አነሳለሁ። ብዙ ደንበኞች ጥያቄ ነው። ምናልባት ከአያት አደባባይ ተነስተ ይሄንን ሮድ ይዘን ብንሄድ ቴምር ወደ 6 ሳይቶች ናቸው ያሉትና በተደጋጋሚ የመረጥንበት ትልቁ ምክንያታችን ምንድነው? አያትና አካባቢው በደንብ አሁን ላይ ለመኖሪያ ምቹ ከሆኑ የአዲስ አበባ ከተሞች መካከል አንደኛው ነው። እኛም እንደ ቴምር ደግሞ የተለያዩ ፕሮፐርቲዎችን ስንመርጥ ወይ መሬቶችን ስንይዝ ብዙ ነገሮችን ኮንሲደር እናደርጋለን። ከነዋሪዎች አንፃር ለመኖሪያ ምቹ ነው ወይ የሚለውን የጤና ተቋማቶች፣ የትምህርት ቤት፣ መዝናኛ ስፍራዎችን ጨምሮ ምን ነገሮች ነዋሪው በቅርብ ርቀት ቢያንስ ከ1 ኪሎ ሜትር እስከ 1.5 ኪሎ ሜትር ድረስ ምን ማግኘት ይችላል የሚለው ነው እናየውና ያው አያት ለእንደዚህ ሁሉ ፋሲሊቲዎች ቅርብና ምቹ ናት። እኛም ይሄንን በማየት የደንበኞቻችንን ፍላጎት ወደ አያት ከቅርብ ጊዜ ወዲህ ማዘንበሉን አይተን ደገምገም አድርገናል። እስከ 6 ሳይት ነው ያለን። ይሄ ኦልሞስት አያት ላይ ሁለተኛው ሳይታችን ነው። ከዛ አያታችን በአንድ አመት ጊዜ ውስጥ እስከየተን ጨርሰን ፓርቲሽን ከግማሽ በላይ የሄድንበት ሳይትም አለ። ወደ አያት ፈረስ ቤት ላይም አሁን 8ኛ ወለል ላይ እየደረሰ አለ። ቴምር ላይ እንግዲህ ያው ባይገነባስ የሚባል ጥያቄ የለም። ሁሉም ሳይቶቻችን ግንባታ ላይ ስለሆኑ በዚህ አይነት መልኩ እንግዲህ አያትን በደንብ የቴምር ኮሚኒቲን እያሰፋን ነው የምንገኘው። በኢትዮጵያ የሪል ስቴት ግንባታ ልምድ እንግዲህ ሪል ስቴት አልሚዎች ከደንበኞቻቸው በሚሰበስቡት ገንዘብ ህንጻዎችን ይጀምራሉ፣ ህንጻዎችን ይጨርሳሉ። ቴምር ፕሮፐርቲስ ላይ ለየት ያለ የአከፋፈል ሂደት እንዲሁም ደግሞ ግንባታዎችን የማስፈጸም ሂደት እንዳለ አውቃለሁና እስኪ ስለዚህ ንገሪኝ። ያው ምንድነው ብዙዎቹ ሳይቶቻችን ላይ የደንበኞቻችንን ብር ሳንጠብቅ በራሳችን ፋይናንስ አክቲቭሊ ያንቀሳቀስናቸው ነው የምንገኘው። ያው ቀደም ብለን አሁን ላይ አብሶ ፕሮግረሶቻችን በደንብ እየፈጠኑ ስለሆነ የደንበኛን ክፍያ ሳንጠብቅ ነው እየገነባን ያለነው። ነገር ግን እኛ ጋር የሚመጡ ደንበኞች በግንባታ ሂደት ቀስ እያሉ መክፈል የሚችሉባቸውን አማራጮች ነው ያመቻቸን ነው። ላልተገነቡ ምንም አይነት ፕሮግረሶች ቴምር ክፍያ አይጠይቅም ማለት ነው። ስለዚህ ጥሩ እንቅስቃሴ እንዲኖረው ያደርገዋል። ሁለተኛው ነገር ደግሞ ቴምር በኢትዮጵያ ብር ነው የሸጠ የሚገኘው። ምንም አይነት የዶላርም ሆነ የማቴሪያል ጭማሪ አንድ ገዢ ቴምር ፕሮፐርቲስ ቢሮ ሲመጣ ያሳስበው ማለት ነው። ስለዚህ በዛሬ ዋጋ ትርፍ ብቻ መቁጠር ነው የሚጀምረው ማለት ነው። መልካም። ሌላው ደግሞ ከግንባታ ሂደት ጋር ተያይዞ የሚነሱ ጉዳዮች አሉ። ይሄኛው የአያት ፊልተማ ሳይት ቀደም ሲል ለምንም እንደተመለከትኩት የፊኒሺንግ እና የግንባታ ስራው ሙሉ ለሙሉ ተጠናቋል። አሁን ላይ ለደንበኞች ወይም ደግሞ ለቤት ባለቤቶች ለማስረከብ የሚቀርቡ ስራዎች ምንድናቸው? እንዳየው ነው ዞር ብለህ እንዳየኸው በቅርብ ጊዜ ውስጥ ያሉትን ነገሮች ጨርሰን የምናስረክበው ሳይታችን ነው። ከዚህ ውጪ በዚህ አመት መጨረሻ እንግዲህ ወደ ጋርመንት፣ ተክለ ሃይማኖትና አያት ላይ ያሉ የምናስረክባቸው ሳይቶች ይኖሩናል። ተጨማሪ አዳዲስ ሳይቶችንም ጨምረን እንግዲህ ቴምር ይቀጥላል ማለት ነው። አያት ላይ
ይሄን ጨምሮ 6 ሳይቶች እንዳሉ የነገርሽ ነበረ አሁን ላይ ሽያጭ ያለባቸው ሳይቶች የትኞቹ ናቸው የግንባታ ሂደታቸውስ ምን ይመስላል የሚለው ደግሞ ተመልካቾቻችን ነገር ያው ከ6ቱ ሳይቶቻችን እዛ ጋር የምታየው ሳይታችንን ሙሉ ለሙሉ አስረክበን ነዋሪዎች እየኖሩበት ነው የሚገኘው ሁለተኛው ሳይታችን ደግሞ አሁን የቆምንበት አያት ፊልተማ ሳይት በቅርብ ጊዜ የምናስረክበው ነው ሶስተኛ ሳይታችን አያት አደባባይ ጋር ያለው ከ85% በላይ ግንባታው የተጠናቀቀለት ሳይታችን ነው 4 5 6 ያልን እየሄድን ነው አሁን ላይ ሽያጭ ላይ ያሉ ሁለት ሳይቶች ብቻ ነው ያሉ አያታችን ሳይታችን ላይ የተወሰኑ ቤቶች ግራውንድ ፕላስ 10 yes ግራውንድ ፕላስ 10 የሆነ ስኬሌተኑ ያለቀበት ሳይታችን ማለት ነው እዛ ላይና አያት ፈረስ ቤት ሳይታችን ላይ ከ35% ቅናሽ ጋር ማለትም 100% ለሚከፍሉ ደንበኞቻችን 35% ቅናሽ ያደረግን እየሸጥን ነው የምንገኘው ያው የመጣበት ጊዜ ቆንጆ ነው ቴምር ባዳዲስ ፕሮጀክቶችን ብቅ ብሏል ወደ ሳር ቤት አቧሬ እንዲሁም ገላን ላይ እንደ ቴምር ሐሳባችን ምንድነው ምን አላችሁ ስንባል ወይም የታላችሁ ስንባል የት ይሁንላችሁ ማለት ነው ሶ ሁሉም አካባቢዎች ላይ ቀስ ያለን እንመጣለን 35% የሚደርሱ ቅናሾችንም አዘጋጅተናል ባሁ ደንበኞች ባሉበት ቦታ መድረስ የሚለው ዋና ነገር ይመስለኛል ከዛ ውጪ ደግሞ አብዛኞቹ አፓርትመንቶች ሚክስድ አፓርትመንት የሚባሉት ናቸው ከመኖሪያነት ባለፈ ደግሞ የንግድ ሱቆችንም አካቷል አይደለ ያው በሁለት አይነት መልኩ ነው አሁን ቴምር የተንቀሳቀሰ ያለው ፉሊ ሬዚደንሻል ወይ ሙሉ ለሙሉ የመኖሪያ ቤቶች ብቻ አሉ እንዲሁም ደግሞ የንግድ እንቅስቃሴ ለሚፈልጉ ወይም ለንግድ የሚፈልጉ ደንበኞቻችንን ፒያሳ ሚኒሊክ አደባባይ ፍለፊትና አሁን ደግሞ ገላን ላይ ሙሉ ለሙሉ ስታንዳርዳቸውን የጠበቁ ሞሎችንም እየገነባን ያለነው ሶ ቢዝነስ ለሚፈልጉ ደንበኞቻችንም ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችም አሉን ማለት ነው ሶ ሁለቱም ላይ አለን መልካም የአያት ፊልተማ ሳይት ተጠናቋል የፊኒሺንግ ስራውም እያለቀ ነው ስለዚህ ለደንበኞች ማለት የምትፈልጉ ነገር ካለ ያው ቴምርን አምናችሁ ኢንቨስት ላደረጋችሁ እናመሰግናለን በቅርቡ አስረክበን ደግሞ ከገዙ ደንበኞቻችን ጋር ቴስቲሞኒ ይዘን እንገኛለን በጣም ነው ማመሰግነው እንግዲህ ዛሬ የቴምር ደንበኞችና የዩቲዩብ አያት ፊልተማ ሳይት ብቻ ሳይሆን አያት ላይ ያሉ ሌሎች ሳይቶች የሚገኙበትን ደረጃና አጠቃላይ ደግሞ ቴምር ያስቀመጣቸው ስለሚገኙ ግንባታዎች ሙሉ መረጃ ያገኙ ይመስለኛል አመሰግናለሁ ስለመጣችሁ አመሰግናለሁ በዛሬ ቆይታችን እንግዲህ ሙሉ ለሙሉ የግንባታ ስራውና የፊኒሺንግ ስራው በተጠናቀቀው አያት ፊልተማ ሳይት ተገኝተን ሙሉ የግንባታ ሂደቱን አስቃኘናችሁ አጠቃላይ የግንባታ ሂደቱ የሚገኝበትንም ሁኔታ ወደናንተ አድርሰናል ቴምር ሪል ስቴት እንግዲህ በኢትዮጵያ ሪል ስቴት ዘርፍ ውስጥ በተመጣጣኝ ዋጋ የመኖሪያ ቤቶችን በማቅረብ መፍጠር ያሰበውን ተጽዕኖ ኦን ማድረጉን ይቀጥላል የአያት ፊልተማ ደንበኞቻችን እንኳን ደስ አላችሁ ቴምር ሪል ስቴት የህልሞ ማረፊያ